አብይ አህመድ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከከርሰ ምድር እስከ ህዋ ለልማት አስፈላጊ የሆኑ መረጃዎችን በመለየትና በመተንተን ያከናወናቸው ስራዎች በዘርፉ መሰረት የጣሉ መሆናቸውን ተናገሩ። ጠቅላይ ሚኒስትሩ በተቋሙ የስራ ክፍሎች የሚከናወኑ የመረጃ ትንተናና ምርመራ ስራዎችን ምልከታ አካሂደዋል። ሮዛ መኮንን ዝርዝር አላት። ሳይንስና ጂኦስፓሻል ኢንስቲትዩት ከምድር እስከ ህዋ ድረስ የሚገኙ መረጃዎችን በመተንተን የምርምር ስራዎችን የሚያከናውን ተቋም ነው። ተቋሙ በተለያዩ ዘርፎች የተዋቀረ ሲሆን ጠቅላይ ሚኒስትር አብይ አህመድ በየስራ ክፍሎቹ የሚከወኑ የመረጃ ትንተናና የምርምር ስራዎች ላይ ምልከታ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ኢንስቲትዩቱ ከተቋቋመ ጥቂት ዓመት ቢሆነውም በምድር በከርሰ ምድርና ህዋ ሳይንስን አስመልክቶ የሰራቸው ስራዎች መሰረት መጣል የቻሉ ናቸው ብለዋል። ከከርሰ ምድር እስከ ስፔስ ያለው ለልማት አስፈላጊ የሆኑ ዳታዎች የመለየት አናላይዝ ማድረግና ለውሳኔ በሚያመች መልኩ ማቅረብ ነው አንዱ ስራቸው እና ሲጀመር ጥቂት ዓመታት ስለሆኑት በዚህ ደረጃ የደረጀ ተቋም የማየት ጉጉት ቢኖረንም ግን አልጠበቅም። ስፔስ ሳይንስ እና ጂኦስፓሻል በጣም ጥሩ ደረጃ ነው ያሉት። ፋውንዴሽን ተጥሏል። ከከርሰ ምድር ስንነሳ የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ። ብዙ ቦታዎች ላይ በተለይ ከተሞች አካባቢ የከርሰ ምድር ውሃ በስፋት ያለበትን ለይተዋል። በምድር ላይ የት አካባቢ ሞር ግሪን የሆነ እንዳለ፣ የት አካባቢ ሞር ለመታረስ ከውሃው ከአፈሩ ጸባይ አንጻር ምቹ እንደሆነ፣ ምን ያክል የተጠቀምንበትና ያልተጠቀምንበት ሳይዝ በመሬት እንዳለ የሚለዩ በጣም ወሳኝ መረጃዎች አሏቸው። በስፔስ ሳይንስ ኢትዮጵያ ሶስተኛውን ሳተላይት ለማምጠቅ ስራዎች መጀመራቸውን የተናገሩት ጠቅላይ ሚኒስትሩ በዘርፉ የሰው ኃይል ማፍራት ላይ የተጀመሩ የስልጠናና ድጋፍ ስራዎች የሚበረታቱ መሆናቸውን ጠቁመዋል። በስፔስ ሁላችን እንደምናውቀው ባለፉት ጥቂት ዓመታት 2 ሳተላይት ወደ ምህዋር ልከዋል። ሶስተኛውን በምርምር ላይ ነው ያሉት። በሚቀጥለው ዓመት ወይም 2 ዓመት ውስጥ ሶስተኛውን ሳተላይት ለኢትዮጵያ ለማምጠቅ አቅደው እየሰሩ ነው። ይህም በጣም ደስ የሚል ዜና ነው። ይሄ ተቋም ከተፈጠረ በኋላ ነው ኢትዮጵያ እንግዲህ የስፔስ ሳይንስ ክለብ ውስጥ ተቀላቀለችው። ከዚህ በተጨማሪ የሂውመን ካፒታል ዴቨሎፕመንት ላይ ሰው ማዘጋጀት ላይ የስፔስ ሳይንስ እየሄደ ያለበት መንገድ በጣም ትምህርት ሰጪ ነው። በአንድ በኩል በሃየር ኢንስቲትዩሽን በማስተርስና ፒኤችዲ ያስመርቃል፣ ተማሪዎች ያዘጋጃል። በሌላ መንገድ ደግሞ ህፃናት ፍላጎት ያላቸው ታለንት ያላቸውን በመቶ የሚቆጠሩ በሰመር ካምፕ እየወሰደ እያሰለጠነ ከነሱ ውስጥ ተስፋ ያላቸው የስታርታፕ ዩኒት አላቸው እዛ እያዘጋጁ ወደ ማርኬት ያወጣሉ። ይሄ በጣም ትልቅ ስራ ነው። ጠቅላይ ሚኒስትር አብይ አህመድ የስፔስ ቴክኖሎጂን የበለጠ ለማዘመን እንደ ሀገር የሚከናወኑ ስራዎች ቀጣይ ትውልድን ታሳቢ ያደረጉ መሆናቸውን ጠቅሰው ተሻጋሪ የወል ተቋማት ግንባታ ላይ በተጠናከረ መልኩ መስራት እንደሚገባም ጠቁመዋል። የእንጦጦ ኦብዘርቫቶሪ ከዚህ ቀደም የነበረውን አቅም በከፍተኛ ደረጃ አሳድገው መረጃቸው ለሎካል ብቻ ሳይሆን ከኢንተርናሽናል መሰል ተቋማት ጋር በትብብር ለመስራት የሚያስችል አቅም ገንብተዋል። ከነሱ የሚወጣውን መረጃ ኢንተርናሽናል ተቋማትም በደስታ የሚቀበሉት ሆኗል፣ የሚያምኑት ሆኗል። ይሄን እንግዲህ በጥቂት ዓመታት ውስጥ ማየት በጣም ደስታ የሚሰጥ ጉዳይ ነው። ምክንያቱም ታስታውሱ ከሆነ ስፔስ ኤጀንሲ ሲቋቋም ብዙ ሽኩቻዎች ነበሩ። አሁን ለኢትዮጵያ ስፔስ ምን ያደርግላታል፣ ስፔስ ጊዜው አሁን ነው ወይ የሚል አከራካሪ ጉዳዮች ነበሩ። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም፣ ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ኢትዮጵያ በብዙ መልኩ ለነገው አስባ እየሰራች መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ ነገን አስቦ ተግቶ መስራት እንደሚገባም አሳስበዋል። ነገን እያሰብን ዛሬ ተግተን መስራት ያስፈልጋል። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገን ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንጻር እጅግ አመርቂና ተስፋ ሰጪ
ጅማሮ ነው ያለው። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በተለያዩ ዘርፎች ሳይንሳዊ የሆኑ ትንተናዎችን በማቅረብ ለሚመለከታቸው ተቋማት በግብዓትነት የሚሰጥ ነው። በተያያዘ ዜና የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ኢንስቲትዩቱ ቴክኖሎጂን በመጠቀም መረጃ የመሰብሰብ የመተንተንና እሴት ጨምሮ ለውሳኔ ሰጪ አካላት ለማቅረብ ስራውን እየተወጣ መሆኑን ገልጸዋል። በዋናነት ስራችን የተለያዩ መሬት ላይ የሚገጠሙ በአውሮፕላን ላይ የሚገጠሙ እና ሳተላይት ላይ የሚገጠሙ ሴንሰሮችን በመጠቀም መረጃዎችን መሰብሰብ ነው። መረጃዎቹ ተሰብስበው ሲያበቁ ደግሞ እነዚህ መረጃዎች ተተንትነው ለውሳኔ ሰጪ አካላት ለውሳኔ እንዲረዳ ማቅረብ ነው ማለት ነው፣ እሴት አክሎ። ስለዚህ የማይነካው ዘርፍ የለም። ግብርና ላይ አለበት፣ ቱሪዝም ላይ፣ ከተማ ላይ፣ ከውሃ ከደን፣ ከተፈጥሮ አደጋ፣ ከዲዛስተር፣ ከመሬት ከገጠርም ከከተማ መሬት ጋር ወዘተ እያለ ሰፊ አይነት አፕሊኬሽን ነው ያለው ማለት ነው። ስለዚህ ዋናው ስራችን መረጃዎችን የተለያዩ ቴክኖሎጂዎችን በመጠቀም መሰብሰብ፣ መተንተን እና እሴት አክሎ ለውሳኔ ሰጪዎች ማቅረብ ነው። ዋና ዳይሬክተሩ አክለውም የኢትዮጵያን 3ኛ ሳተላይት የማልማት ስራ እየተከናወነ መሆኑን አስታውሰው በዘርፉ ኢትዮጵያ ያላትን የቴክኖሎጂ አቅም በመጠቀም ገቢ ለማስገኘት መታቀዱን ተናግረዋል። 3ኛውን የኢትዮጵያ የመሬት ምልከታ ሳተላይት ማልማት ተጀምሯል ማለት ነው። እንግዲህ ከአንድ ዓመት በኋላ የማልማት ስራው ተጠናቆ ለማምጠቅ ዝግጁ እናደርጋለን ማለት ነው። በእንጦጦ ማዕከላችን ከሳተላይት መረጃ መቀበል የሚያስችሉ የመረጃ መቀበያ ጣቢያዎች አሉን። አሁን ላይ የመረጃ መቀበያ ጣቢያችን ደረጃውን የጠበቀ ነው ማለት እንችላለን። እንደገናም የግራውንድ ስቴሽን የምንላቸው ከ4.5 አንስተን ቀጥለን 7.3 ሜትር ዲያሜትር ያለው አሁን ላይ ደግሞ 12 ሜትር ዲያሜትር ያለውም ጭምር የመሬት መረጃ መቀበያ ጣቢያ አለን ማለት ነው። የራሳችን ሳተላይቶችም በማይኖሩበት ጊዜም ጭምር ከሌሎች ሳተላይቶች መረጃ መሰብሰብ የሚያስችል አቅምም ተፈጥሯል ማለት ነው። አሁን እንደውም እየሰራን ያለነው እነዚህን የመሬት ላይ ያሉ ፋሲሊቲዎች ተጠቅመን ሌሎች አካላት እነዚህን መሳሪያዎች ተጠቅመው ግራውንድ ስቴሽን አዝ ሰርቪስ ወስደው ገቢ ማመንጨት የሚያስችልም ነገር ላይ እየተንቀሳቀስን ነው ማለት ነው።